የድህረ ወሊድ ጭንቀት ወይም ደግሞ ፖስት ፓርተም ዲፕሬሽን ከወሊድ በኋላ የሚመጣ ከፍተኛ የሆነ የስሜት መታወክ ነው። ይህም ደግሞ ከተለመደውና በአንጻራዊነት ቀለል ካሉት ቤቢ ብሉስ ብለን ከምንጠራቸው ከፍተኛ የሆነ የስሜት መታወክ ስሜቶችና ምልክቶች እንዲሁም ደግሞ ለረጅም ጊዜ የሚቆይ ይህም ከ2 ሳምንታት በላይ የሚቆዩ ምልክቶች ሲኖሩ ፖስት ፓርተም ዲፕሬሽን እንለዋለን። ምልክቶቹም የማያቋርጥ ሀዘን፣ ተስፋ ማጣት፣ የባዶነት ስሜት መሰማት፣ እጅግ ከፍተኛ የሆነ ጭንቀት፣ በነገሮች ላይ ፍላጎት ማጣት፣ አስደሳች የሆኑ ነገሮችን ጨምሮ ከፍተኛ የሆነ ድካምና ጉልበት ማጣት፣ የእንቅልፍ ችግር ይህም ደግሞ ከመጠን በላይ እንቅልፍ መተኛት ወይም ደግሞ እንቅልፍ ማጣትን ያካትታል። የአመጋገብ ችግር ይህም በተመሳሳይ ከመጠን በላይ መመገብና ወይም ደግሞ በአንጻሩ ትንሽ ወይም ምንም አለመመገብ፣ የማተኮር የማሰብና ውሳኔ የመስጠት ችግር መኖር፣ መበሳጨት፣ ጭንቀት ወይም ደግሞ የመሸነፍ ስሜት መሰማት፣ ከቤተሰብና ከጓደኞች መራቅና መገለልን መፈለግ እንዲሁም ደግሞ ባስ ሲል ከህፃኑ ጋር ለመተሳሰርና ለመቆራኘት መቸገር፣ አለፍ ሲልም ደግሞ እና ከፍተኛ ደረጃ ላይ ሲደርስ ህፃኑን ወይም ደግሞ ራስን እስከ መጉዳት ሊያደርሱ የሚችሉ ሀሳቦችን ማሰብ ይጨምራል። እነዚህም ድህረ ወሊድን ተከትሎ ከሚመጡ የሆርሞን የአካላዊና የስሜት ለውጦች ጋር ተያይዞ የሚመጣ ሲሆን ይህንንም ራስን በመደገፍ በመንከባከብ እንዲሁም ደግሞ አቅራቢያ ባሉ ሰዎች በመደገፍ አለፍ ሲልም ደግሞ መድኃኒትን በመጠቀም መታከም ይቻላል። እኒህን ምልክቶች በቅርብ ከወለደ ሰው ላይ ወይም ደግሞ ራሳችሁ ላይ ስታዩ በአቅራቢያቸው ወደሚገኝ የጤና ተቋም ሄዳችሁ እርዳታ ማግኘት ይኖርባቸዋል።